እስከ 100,000 ብር አስከፍላለሁ አሁን ላይ። ያ ማለት ግን ማስከፍላቸውን ድርጅቶችና ማላስከፍላቸውን ለያለሁ። ለምሳሌ ስታርታፕ ያሉ ሰዎች ከሆኑ በነፃ ማስተዋወቃለሁ፣ ችግር የለብኝም። መክፈል የምችሉት ብዬ ጠይቃለሁ፣ ችግር የለብኝም። መክፈል ለሚችሉት ግን ጫን ብዬ የምከራከርበት 100,000 ብር ነው ፓኬጅ። እስካሁን ከተከፈለ ክፍያ ትልቁ የትኛው ነው ወይም የትኛው ማስታወቂያ ነው? ብዙዎች አሉ። ከዛ ይልቅ ስለሆነ ሀገር ሰርቼ ልተዋገሩኝ ወደ 250,000 ብር ትከፍሉኛል ማለት የሆነ ሰው ነው ከውጭ ላከልኝ። ቱር አደርጋለሁ ታውቂያለሽ፣ በየከተሞች እና የዛ ሀገር ሰው በውስጥ አወራኝ። በጣም ማደንቅ የምወድህ መልዕክት ባደርስ ደስ ይላል ያለኝ። ችግር የለውም አልኩት። አካውንት ላክልኝ ለሰው ትሰጠልኛለህ አለኝ። በነጋታው 250,000 ብር ገብቷል እና ቴንኪው ለሀገር ስለገለጽካት ማለት ነው። ቀላል ጥያቄዎች እንሄዳለን፣ ግን ይህን ካነሳን አይቀር አንድ የመጨረሻ ጥያቄ ልጠይቅህ። ብዙ ወጣቶች አሁን ላይ ኮንቴንት ክሬተር መሆን የሚፈልጉ ሰዎችም አሉ ብዙ እና አንተ ቲክቶክ መተዳደሪያ ነው ብለሃል። እንዲሰሩ ምን ትመክራቸዋለህ? ምክንያቱም ከምህንድስና ሙያ ወጥተህ ቲክቶክን ካገኘ በኋላ እንደ መተዳደሪያ በደንብ ይዘዋል። አዋጭ ቢሆን ነው። ስለዚህ ምን የምትመክራቸው ነገር አለ ለወጣቶች እዚህ ጋር ቁጭ ብሎ የሚመለከቱን ሰዎች? ኦኬ፣ አንደኛ መሰጠት ይጠይቃል ቲክቶክ ለመስራት። ከዛ በፊት ግን እኔ ጋር ያለው ታለንት ምንድን ነው? አንዳንዴ እኔ ውስጥ ያለ ነገር ለእኔ አይታየኝም፣ ሌላ ሰው ይታየዋል። ወይ ደግሞ ሌላ ሰው ያይና እኔ አይታየኝም፣ ወይ ራሴ አውቄ ደግሞ ማውጣት ይከብደኛል። እኔ ጋር ያለ ምለው ታለንት ካለ መሞከር፣ ማስገምገም ገብቶሻል። እኔ ይሄ ነው ታለንት መክሊት ይሄ ነው ካልኩኝ በዛ ዴይ ቱ ዴይ መስራት። አንድ ፎሎወር አገኘሽ ማለት ቁጥር አይደለም፣ ሰው አገኘሽ፣ የሚጠብቅሽ ሰው አለ። 2 ሲሆን 10,000 ምናምን ሲሆን ሰው ነው፣ ቁጥር አይደለም። እኛው የሚገባ 1 ሚሊዮን ተከታይ ላይ ስለ 1 ሚሊዮን ሰው አለኝ። 1 ሚሊዮን ሰው ይጠብቀኛል። ገብቶም አዩትም አላዩትም በሆነ ቀን አይቶት የሚጠብቁኝ 1 ሚሊዮን ሰዎች አሉ። ለዛ ደግሞ ፐንክቹዋል መሆን አለብሽ፣ ስራሽን ማክበር አለብሽ፣ ሁሌ መገኘት አለብሽ። ከዛ ውጭ ነገ ማያፍሩበትን ነገር፣ ነገ ማይሸማቀቁበትን ነገር ለመፈመስ ተብሎ የሆነ ነገር አድርገሽ ነገ ከምትሳቀቂ ወይም ፌመስ ሆነሽ ወደ ገንዘብ መቀየር ማችበት ደረጃ ከምትደርሺ ዛሬውኑ ባለሽ ነገር ሞክረሽ ባይሳካልሽ ይሻላልና ነገ ማታፍሩበትን ነገር መስራት። ከዛ ውጭ ደግሞ ኮሚትመንት ይፈልጋል፣ መሰጠት ይፈልጋል፣ ኮንሲስተንሲ ሁሌም መገኘቱን ይፈልጋል፣ ዴዲኬሽን ይፈልጋል። ዝም ብሎ አይደለም የመጣው። አይ ቲንክ እኔ 150,000 ፎሎወር ድረስ ማስታወቂያም አልሰራም፣ ሰርቼም አላውቅም። እስከ 500 ድረስ ሰርቼ አላውቅም ለመናገር። ግን ሰዎች ባዮግራፊያቸውን ሲያወሩኝ ሰማቸውና ሲመክሩኝ ምናምን ሰማቸውና ገብቼ ጥፈውና አቀርብላቸዋለሁ ለእነሱ እንዴት ነው ምናምን ብዬ። እሱ ያስተምራል ፖስት አድርጉ እያሉ ብር ይሰጡኝ ነበር እና በዛ ሳንቲም ማግኘት የጀመርኩት እንጂ ተቀጥሬ መሰራ ነበር ቲክቶክን እየሰራው። ለጀማሪዎች ማታፍሩበትን እናንተነት የሚገልጽ ነገር ታለንታችሁን ፈልጋችሁ ሁሌ ግን መገኘት፣ ቁጥር ሳይሆን ሰው እንደሚጠብቃችሁ ማሰብ ዋጋችሁን ይከፍላችሁ። ቲክቶክ ቀላል ነው ብሎ ያስባሉ ብዙዎች እና ይጀምሩትና ቀላል መስሏቸው አሁን እኛ ምን ያህል እንደምንደክም ብዙ ማይገባ ሰው አለና ይጀምሩትና የሚያቋርጡ ሰዎች አሉ። ለእነሱስ ምንድን ነው የምትላቸው? ቀላል እንዳሉና በዛው እንድትነግራቸው ያው ሰው አውቆት ሲገባ ጥሩ ነው ብዬ ነው። የመጀመሪያ ቪዲዮ ስሰራ 10 ሰዓት ፈጅቶብኛል።